ተመልሰናል አድማጮቻችን ቆይታችሁን አራዳ ኤፍ ኤም 95.1 ላይ እንድታደርጉ ነው የምንጋብዛችሁ። ፉትቦል ካፌ ነው ፕሮግራሙ። የኤንዞ ማሪስካን ጉዳይ እንመልከት። እንግዲህ ቼልሲ ባለፉት ጨዋታዎች ላይ ነጥብ እያጣ ነው። ባሳለፍነው ሳምንት ወደ ድል ተመልሷል። በእርግጥ እናንሳው ይሄንን ጉዳይ። ኤንዞ ማሪስካ ከክለቡ ሰዎች ጋር ጥሩ አለመሆኑን የሚያሳዩ አንዳንድ አስተያየቶችንም እንደዚሁ እያሳየ ነው የሚገኘውና ይሄ ምን ማለት ነው ለቼልሲ ለኤንዞ ማሪስካ እንደዚሁም ለክለቡ የሚለውን እንመልከት። በጣም ትኩረት የሚስብ ነው። ሰሞኑን ኤንዞ ማሬስካ ዛሬ ቼልሲ ከካርዲፍ ሲቲ ጋር ይጫወታል። የሩብ ፍጻሜ ጨዋታ ነው በሊግ ካፕ ወይም በስፖንሰር ስሙ በካራባኦ ካፕ። ከዚህ ጨዋታ በፊትም በቀደም ከኤቨርተን ጨዋታ በኋላ ደግሞ በጣም አስፈላጊ ከሆነ ድል በኋላ 4 ተከታታይ ጨዋታዎችን አድርጎ ቡድኑ ወደ ድል ከተመለሰ በኋላ በ3 የፕሪሚየር ሊግ ጨዋታዎች 2 ነጥብ ብቻ ካገኘ በኋላ ወደ ማሸነፍ የተመለሰበት ለአሰልጣኙ ፋታ የሚሰጥ ጊዜ የሚሰጥ ድል ካገኘ በኋላ የተናገረው ነገር ከጨዋታው በላይ መነጋገሪያ ሆኖ ነበር። የፓልመር መመለስ ምን ማለት እንደሆነ ብዙ መወራት ባለበት ጊዜ ይወራ የነበረው አሰልጣኙ ከጨዋታው በኋላ እኔ አልገባኝም ነበር። ለዚህ ነው ክሪፕቲክ ነው ምናምን የሚባለው። ያለፉት 48 ሰዓታት አለ በቼልሲ አሰልጣኝነት የከፉት ናቸው። ትናንት ስናነሳው ነበር የከፉት 48 ሰዓታት ናቸው። ምክንያቱም የሚደግፈን ሰው አልነበረም። ለዚህ ነው ተጫዋቾቹን ማወድሰው ነው ያለ። ጥያቄው ስለ ማሎ ጉስቶ ሚና ነበር። ማሎ ጉስቶ በመጀመሪያው የቼልሲ ጎል ለኮል ፓልመር ባቀበለው ኳስና ደግሞ በኋላ ራሱ ባስቆጠረው ጎል ምክንያት በጣም ጥሩ ተጫውቶ ስለነበር ስለዚህ ነው የተጠየቀው። ተጫዋቾቹን ማወድሰው ለዚህ ነው አለ። ከአታላንታው ጨዋታ በኋላ እስከ ኤቨርተን ጨዋታ ባለው ጊዜ ያሉትን 48 ሰዓታት ነው የከፉ 48 ሰዓታት ያለው። ስለማን ነው እያልከ ያለው? ምናልባት የደጋፊ ትችት አበሳጭቶት እንደሆን ደጋፊዎቹን የሚመለከት አይደለም ማለት ደጋፊዎቹን አይመለከትም። ትላንትና ፕሬስ ኮንፈረንሱን ሲሰጥ ይሄንን ጉዳይ ይሄንን ግልጽ ያልሆነ ትችት ክሪፕቲክ የሆነ ንግግር ለማረም እና ነገሮችን ለማስተካከል እድል ነበረው። ትላንትና በድጋሚ ፈቃደኛ አልነበረም። እሺ ስለ ካርዲፍ እናወራ አለ። ከክለቡ ሹማምንት ጋር ከዳይሬክተሮቹ ጋር ከነ ቤዳድ ኤግባሊ እና ከነ ቶድ ቦሊ ጋር ነው ችግር ተብሎ ሲጠየቅ እንለፈው ሚል መልስ ነው የሰጠው። ኢትስ ካርዲፍ ቱሞሮ ፕሊዝ ሚል መልስ ነው የሰጠው እና በክሊር ሌክ ካፒታል ስር 3ኛ ዋና አሰልጣኝ ነው ኤንዞ ማሬስካ። ከዚህ በፊት ቶማስ ቱኸል እና ማውሪሲዮ ፖቼቲኖ በውጤት ብቻ አይደለም ከቼልሲ የተሰናበቱት። ውጤታቸው የሚያከርም ነበር ነሰሰርሊ ማለት አይደለም። ያው ለቼልሲ ደጋፊዎች የቱኸል መሰናበት በክሊር ሌክ ካፒታል ወይ በብሉኮ ላይ ቅሬታ ካነሱባቸው ውሳኔዎች መካከል አንደኛው እንደነበር አስታውሳለሁ። ግን ያኔ ደግሞ ከክለቦቹ ሹማምንቶች ጋር ከአዳዲሶቹ መጤ ክለቡ ባለቤቶችና እንደ ስፖርት ዳይሬክተር ይሰሩ ከነበሩት ቶድ ቦሊ ጋር ልዩነት ነበራቸው በዝውውር ጉዳዮች ላይ በተለይ እና በፕሬስ ኮንፈረንሶቻቸው ላይ እነዛ ልዩነቶች ይንጸባረቁ ነበር። አንድ የቻምፒየንስ ሊግ ጨዋታ እንደተሸነፉ የዝውውር ገበያው ተዘግቶ ብዙዎቹ ዝውውሮች ያኔ ቼልሲ የእግር ኳስ እውቀት ያለው የስፖርት ዳይሬክተር ስላልነበረው የቢዝነስ ሰውና በሌሎች ስፖርቶች ላይ የተሳካላቸው ናቸው እንጂ ቶድ ቦሊ ስለ እግር ኳስና ስለ ተጫዋቾች የሚያውቁ አልነበሩም። እሳቸው ናቸው ግን ይደራደሩ የነበሩት። ስለዚህ የቶማስ ቱኸል ኢንፑት ያስፈልግ ነበር ያን ጊዜ ግን ለቀቁ እና ዋናው ምክንያት ከክለቦቹ ሰዎች ጋር የነበረ የግንኙነት መበላሸት ነው ይባላል። በውጤት ገና ሴፕቴምበር ሳያልቅ እንዴት አንድን አሰልጣኝ ታሰናብቻለሽ? በተለይ እንደ ቱኸል አይነት ቻምፒየንስ ሊግ ያመጣን አይነት አሰልጣኝ በቼልሲ ደጋፊዎች የሚወደድን አሰልጣኝ እንዴት ታሰናብቻለሽ? ጉዳይ ውጤት ጉዳይ አልነበር። ፖቼቲኖም በጠቅላላ ውጤቱ ጥሩ አልነበርም። ቼልሲ 6ኛ ሆኖ ስለነበር የጨረሰው ካፕ ፋይናል ደርሷል። ለሊግ ካፕ ፋይናል ተጫውቷል። በሁለተኛው የውድድር ዘመን አጋማሽ ቢያንስ በውጤት የቼልሲ የውጤት መሻሻል ነበር። ነገር ግን በተለይ ኮኤቫ የሚባል የቆመ ኳስ አሰልጣኝ ሲመጣ እኔ ታልፌ እኔ ምክር ሳይጠየቅ ነው የቆመ ኳስ አሰልጣኝ የመጣው የሚል ቅሬታም ነበረው። በዚያም አለመስማማት ነበር። ያንኑ ፓተርን እየተከተለ ይመስላል። ግን ብንመለስበት ጥሩ ነው። አጋሮቻችን አመሰግናለን። የቼልሲን ጉዳይ እየተመለከትን ነው። የኤንዞ ማሬስካን ጉዳይ እየተመለከትን ነው። ትላንትና የነበረው ጋዜጣዊ መግለጫ ላይ ቅዳሜ ዕለት ለምን ያንን እንዳለ ማብራሪያ እንዲሰጥ ተጠይቆ ነበር። ነገሩን በተመለከተ ምላሽ የመስጠት ፍላጎት አልነበረውም። እንዲያውም ታይምስ የሚባል ጋዜጣ በጋዜጣዊ መግለጫው ላይ 20 ደቂቃ እና የ40 የተለያዩ ጥያቄዎች
ይህንን ጉዳይ በተመለከተ ብቻ ተጠይቆ ነበር። ማን ነው 20 ደቂቃ 20 ጥያቄዎች ለምን ያንን እንዳለ ማንን እያለ እንደሆነ እንዲያብራራ ተጠይቆ ግን ረጅም መልስ ሰጠ ከተባለ እኔ ጣሊያንኛ መናገር እችላለሁ ቋንቋዬ ስለሆነ፣ ስፓኒሽ መናገር እችላለሁ፣ ፈረንሳይኛ መናገር እችላለሁ፣ እንግሊዝኛም ከሞላ ጎደል መናገር እችላለሁ። ስለዚህ በየትኛውም ቋንቋ ከተናገርኩ ለሁሉም ሰው ግልጽ ይመስለኛል። ሌላ ተጨማሪ ነገር መናገር አያስፈልገኝም። ከፈለጋችሁ ጣሊያንኛ፣ ስፓኒሽ፣ ፈረንሳይኛ ልሞክር እችላለሁ። ነገር ግን አሁን አልቋል። ከጨዋታው በኋላ መናገር ያለብኝን ተናግሬያለሁ። እሱ ግልጽና የማያሻማ ይመስለኛል። አሁን ወደ ካርዲፍ ሲቲ ትኩረታችንን እናድርግ የሚል መልስ ሰጥቷል። ቅድም የፖቼቲኖን የቱኸልን ያነሳሁት ከቼልሲ አለቆቻቸው ጋር የመጋጨት ታሪክ ስለነበራቸው ማሬስካም ወደዛ ቀጠና እየተንደረደረ ነው ወይ የሚል ቅሬታ ስለሚያስነሳ ነው። እንግዲህ እኔ ምን ማለቱ እንደሆነ አላወቅኩም። አንዳንድ ዘጋቢዎች ቼልሲን በተመለከተ በመዘገብ የምናውቃቸው አንዳንድ ዘጋቢዎች እንደሚሉት ከአታላንታው ሽንፈት በኋላ ቼልሲ ይህንን የውድድር ዘመን የቡድኑን ምርጥ ተጫዋች ሌቫይ ኮልዊልን በጉዳት አጥቶ እያሳለፈ እንደሆነ በመገንዘብ እና ለሱ የሚሆን ተተኪ አለመገዛቱን ከግምት በማስገባት ደግሞ በዚህ ውድድር ዘመን በሁሉም ውድድሮች ብዙ ርቀት የሚሄድ ከሆነ ከዓለም የክለቦች ዋንጫ ከተደመረ የዓለም ዋንጫም ደግሞ ስላለ ከ70 በላይ ጨዋታዎች የቡድኑ ተጫዋቾች ስለሚያደርጉ ሰሞኑን የሚደረገው ማሲቭ ሮቴሽን በጣም አስፈላጊ እንደሆነ ተደርጎ መቆጠር ስላለበት ከዚህ አይነት ከሮቴሽኑ ጋር በተገናኘ የሚቀርቡት ትችቶችን በተመለከተ ክለቡ እንዲከላከልለት ስለሚፈልግ እና በበቂ ሁኔታ ይህንን እያደረገ ያለውን ሮቴሽን ቡድኑ በሚገባ የክለቡ ሰዎች በሚገባ ደግፈውታል የሚል እምነት ስለሌለው የፓልመርን ያህል ለቡድኑ በጣም አስፈላጊ የሆነ ተጫዋች ሳይኖር ቀርቶ አሁንም ለቻምፒየንስ ሊግ በሚያሳልፍ ስፍራ ላይ መገኘቱ ቡድኑ ሪኮግናይዝ እንዲደረግለት ይፈልጋል። ባለፈው የውድድር ዘመንም በራሱ ብያኔ ቼልሲ አስደናቂ ዓመት ነው ያሳለፈው። የዓለም የክለቦች ዋንጫን እና የኮንፈረንስ ሊግን አሸንፏል። ደግሞ የቶፕ 4 ተሳታፊ ሆኗል። ሰዎች እንደሚሉት ለቼልሲ ቅርብ ነን የሚሉ እንደ ናዘር ኬንሴላ አይነት ጸሐፊዎች እንደሚሉት በመጀመሪያው ሲዝን ያሳለፈው ሲዝን በመጀመሪያዎቹ ጥቂት ዓመታት አርቴታ በአርሰናል እና ክሎፕ በሊቨርፑል ከነበራቸው የተሻለ ነው ብሎ ያምናል። ስለዚህ ለስራዬም በቂ ክሬዲት አልተሰጠኝም ብሎ ይናገራል። አሁን ትንሽ ግር ያለኝ አንድ ነገር አለ። ከጀርባ የነበረ ውይይት እሱን ምቾት የነፈገው ውይይት እንደነበር ግልጽ ነው። ከስፖርት ዳይሬክተሮቹ ጋር ነው ወይም የቼልሲን የዕለት ተዕለት ጉዳዮች ሃንድ ሶን በሆነ ሁኔታ በየዕለቱ ሁኔታውን በቅርበት ይከታተላሉ በሚባሉት በቤግዳዲ መሀል ልዩነት እንዳለ አይታወቅም። ግን ድጋፍ መሰጠት አለበት ሲል የእንግሊዝ የሚዲያ ትራዲሽን እንደዛ አይደለም። በባየር ሚኒክ አንድ አሰልጣኝ ጫና ውስጥ ካለ ወይ በዩቬንቱስ ወይ በሌላ ሀገር ሊግ ብዙ ጊዜ ከጨዋታዎች በኋላ ጭምር የስፖርት ዳይሬክተሮች ይናገራሉ እና የየክለቦቻቸው አቋም ገላጭ ይሆናሉ። እንደ አፈቀላጤ ያገለግላሉ። ስፖክስማን ነገር ናቸው። እንግሊዝ ውስጥ ግን አንድ የስፖርት ዳይሬክተር ጄሰን ዊልኮክስ ወይም አንድሪያ ቤርታ ወይም ስቲዋርት በቼልሲ ወይም ቢጌሪስታይን ብዙ ጊዜ ተናገሩ ሲባል አትሰሚም። ኤክስክሉሲቭ ቃለ ምልልሶችም አይሰጡም። ከጨዋታ በፊትና በኋላም ልክ እነ ማክስ ኤበርል በጀርመን እንደሚያደርጉት አይናገሩም። ፐብሊክ ባኪንግ ፈልጎ ነው ወይም ከትችቶቹ በቼልሲ ድጋፍ መከለል ፈልጎ ነው ከተባለ እንግሊዝ ውስጥ እንዲህ አይነት ትራዲሽን የለም። አሁን ምን ማለቱ እንደሆነ ክሪፕቲክ የሚባለው ግልጽ ያልሆነ ትላንትና ግልጽ ሊያደርገው ይችል ነበር። ያንን አጋጣሚ ሆን ብሎ ሳይጠቀምበት ቀረ እና ስለ ክፍተት እያወራን ነው ወይ በሱና በሌሎቹ ሰዎች መካከል የእሱን እጣ ፈንታ ሊወሰኑ በሚችሉትም ሰዎች መካከል በቼልሲ መቆየቱን አለመቆየቱን ማለት ነው በእነሱ መካከል ያለውን ልዩነት የሚያሰፋ ንግግር ነው የተናገረው። ከዚያ በኋላ ግን ያንን ለማረም ለማስተካከል እድል ነበረው። አልናገርም ስፔሲፊክ ጥያቄ ነው የተጠየቀው። ስለ ሃይራርኪው ነው ወይ ከበላይ ስላሉት ሰዎች ነው ወይ የምትናገረው ተብሎ ሲጠየቅም እስቲ ባካችሁ ስለ ካርዲፍ እናወራ ብሎ ነው እንጂ አይ ከነሱ ጋር ችግር የለብኝም አላለም። እና እናውቃለን የሚሉ ሰዎች የሚሉት እንደዚህ በትክክል ጠንካራ ማስረጃ ባይኖረንም ግን አንድ ችግር አለ ከጀርባ 48 ሰዓት ብሎ ደግሞ ጊዜውን ስፔሲፋይ አድርጓል። ከአታላንታ ቤርጋሞ ጨዋታ በኋላ የክለቡን ከለላ አላገኘሁም የሚል ስሜት ነው። የደጋፊዎች ተቃውሞ ይሆን ወይ ተብሎ ሲጠየቅ በጭራሽ ደጋፊዎቹን በጭራሽ
የቼልሲ ደጋፊዎች ምርጡ ነገር ይገባቸዋል። እዚህ ደስተኛ አይደለም ወይ ተብሎ ሲጠይቅ ደስተኛ ነኝ ብሎ ነው የመለሰው። ከክለቡ ሰዎች ጋር ያለ ግንኙነት እንዴት ነው ተብሎ ሲጠይቅ ኢትስ ጉድ አለና እንደ በፊቱ ነው ግን ሲሉት አይ ቲንክ ብሎ ነው የመለሰው። እርግጠኛ የሆነ አመላለስ አይደለም የመለሰው። እና በኋላ አንድ ማስሎ የሚባል የቴሌግራፍ ጸሐፊ ምን አለ፣ ማሬስካ በቅርብ ጊዜ የጀስቲፉት የጆርጅ ሜንዴዝ ኤጀንሲ ደንበኛ ሆኗል እና ከዚህ በፊትም ስሜታዊ ንግግሮች ልክ እንደ አንዳንድ አሰልጣኞች በጣም ስሜታዊ አይደለም፣ በጣም የተረጋጋ ካልኩሌትድ የሆነ ማሬስካ እኮ እንደዚህ ያለ ሲባል ብዙ ጊዜ የማይሰማበት አይነት አሰልጣኝ ነው። በፕሬስ ኮንፈረንስ ብዙ መስጠት የማይወዱ አሰልጣኞች አሉ። አርቴታ እንደዛ ነው ይባላል። ምሳሌ እኔ ያለው የአርቴታን ፕሬስ ኮንፈረንስ ግን ብዙ ጊዜ አሰልቺ ነው። ምክንያቱም ብዙ አንዳንድ ጊዜ ካልሆነ በስተቀር ብዙ መስጠት አይፈልግም። ፕሬስ ኮንፈረንስ ርዕስም ይሆን ዜናም ይሆን ነገር መናገር የሚወድ አሞሪም ብዙ ይሰጣል። ለምሳሌ በጣም ኢሞሽናል ነው። በተለይ ከጨዋታ በኋላ በተለይ ከመጥፎ ሽንፈት በኋላ ካገኘሹ በማንቸስተር ዩናይትድ ታሪክ መጥፎ ቡድን ነው ምናምን ይላል እና ርዕስ ነው፣ ኃይለኛ ርዕስ፣ በጣም ኢሞሽናል ነው። ማሬስካ ደግሞ በጣም ሴሬብራል ነው፣ ካልኩሌትድ ነው ሲናገር። ስለዚህ ብዙ አንዳንዴ ካልሆነ በስተቀር አልፎ ካልሆነ በስተቀር አምና ኖቲንጋም ፎረስትን አሸንፈው የቻምፒየንስ ሊግ ስፍራ ሲያገኙ የታላችሁ እናንተ ጅሎች ምናምን ብሎ የተቹትን ሰዎች መልስ የሰጠበት፣ በሌሎችም አጋጣሚዎች የሌቫይ ኮልዊል መጎዳትን ተከትሎ ቼልሲ ተከላካይ መግዛት አለበት የግድ ነው የሚል ከክለቡ ሰዎች ጋር ሳይመካከር የተናገረው የሚመስል ነገር ካልሆነ በስተቀር ብዙ ጊዜ የእሱም ልክ እንደ ሚኬል አርቴታ ፋንክሽናል ነው። ኃላፊነቱ ግዴታው የኮንትራት ግዴታው ስለሆነ ነው ፕሬስ ኮንፈረንስ ላይ የሚገኝ የሚመስለው፣ ደስ ብሎት የሚናገር አይደለም። ግን ማስሎ ምን ይላል? ከጄስቲፉት ጋር አብሮ መስራት ከጀመረ በኋላ የቼልሲን ባጅ ያለባቸውን ትራክሱቶች ነበር የሚለብሰው እስከ ቅርብ ጊዜ ድረስ። ከሊድስ ጨዋታ ጀምሮ ግን ማሬስካን እንደ አሰልጣኝ የግድ ከቼልሲ ጋር ብቻ ተቆራኝቶ የሚታይ ሰው፣ የቼልሲ ፕሮጀክት ሰው ተደርጎ መታየት አይፈልግም። ከዛ ነጠል ብሎ አሁን የራሱ ዲዛይነሮች የሚያዘጋጁለትን ልብስ መልበስ ጀምሯል እና ሲምቦሊክ ነው ይሄ ይላል። ከሌስተር ሲቲ ይለቃለሁ ብሎ አኩርፎ አንድ ጊዜ ይለቃለሁ ብሎ ተናግሮ ያውቃል እንደዚሁ። እና ምናልባት የዛ አጂቴሽን አንድ ማሳያ ከሆነ ብለው የሚናገሩ ሰዎች አሉ። ግን ችግሩ ከክለቡ ሰዎች ጋር እጣ እንደዚህ አይነት ሰጣ ገባ ውስጥ የሚገባ ከሆነ የእሱን በቼልሲ የመቆየት አለመቆየት ጉዳይ የሚወስኑ ሰዎች በመሆናቸው የተነሳ በኃላፊነት ብዙ ላይ ቆይ ይችላል ከዚህ ውድድር ዘመን በኋላ ማለት ነው የሚል ጥርጣሬ እንዲነሳ አድርጓል። በሱ ግምት እኔ ሃንዚ ፍሊክን እኔ ሉዊስ ኤንሪኬን ነው ያሸነፍኩ አሰልጣኝ ይለኝ ብሎ ነው የሚያምነው። እውነትም ነው ለነገሩ ባርሰሎናን ፓሪስ ሳን ጀርማን 3-0 4-0 ያሸነፈ አሰልጣኝ ነው። ግን ችግሩ ኢንኮንሲስተንት ነው። ስለዚህ ልክ በአንድ በሊድስ በእንደዚህ አይነት ሁኔታ ሲሸነፍ ትችቶች መምጣታቸው አይቀርም። በአታላንታ ሲሸነፍ ትችቶች መምጣታቸው አይቀርም። ከቦርንመዝ ጋር አቻ ሲለያይ ትችቶች መምጣታቸው አይቀርም። ግን አምናም ቢሆን የቼልሲ ሰዎች አንድ ያልወደዱት ነገር በዚህ አመት እኮ ለቻምፒየንስ ሊግ ጋር ለምንጫወተው ቻምፒየንስ ሊግ እግር ኳስን ማሳካት ግዴታ አይደለም የሚል መልስ ሰጥቶ ነበር። ይሄም በጣም ኮንትሮቨርሻል ነበር በጊዜው። በኋላ ደግሞ አይ ብሎ አረመው። ጥቂት ቆይቶ ቻምፒየንስ ሊግ ግባችን ነው በዚህ ውድድር ዘመን የሚል አስተያየት ሰጠ እና እንዲህ አይነት የሆነ ቅሬታ ከጀርባ ያለ የሆነ አይነት ያልተጣጣመ ግንኙነት በአለቆቹና በማሬስካ መካከል ያለ ይመስላል። ለዚህ ነው ትላንትና ፕሬስ ኮንፈረንሱ በጣም ይጠበቅ የነበረው። ለዚህ ነው ከኤቨርተን ጨዋታ በኋላ ከድሉ በላይ ከጨዋታው በኋላ የሰጠው አስተያየት አጀንዳ የነበረው። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው፣ መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።